6 ቀናት ብቻ ቀርተዋል። በደቡብ አፍሪካ ለሰኔ 30 ቀን 2026 ታቅዶ በሚገኘው የጸረ ስደተኞች ሀገር አቀፍ መዘጋት ተቃውሞ ሳቢያ በመላው ደቡብ አፍሪካ የጥቃት ስጋት ነግሷል። ይህ ቀነ ገደብ ለብዙ ወገኖቻችን የመጨረሻው የፍርሃት ሰዓት ሆኗል። መንግስት ሁኔታውን ለመቆጣጠር ከ600 ሚሊዮን ራንድ በላይ በጀት መድቦ የጦር ኃይሉን ጭምር ለድንገተኛ ሁኔታዎች በዝግጁነት አቁሟል። ነገር ግን አሳዛኙ ክስተት ይሄ ብቻ አይደለም። በሰሜን አፍሪካ በሊቢያ በኩል ደግሞ ሌላ የከፋ ዜና እየተሰማ ነው። የምስራቅ ሊቢያ አስተዳደር ኢትዮጵያውያንን ጨምሮ የአራት የአፍሪካ ሀገራት ዜጎች በየብስ በባህርና በአየር ወደ ግዛቱ እንዳይገቡ ሙሉ በሙሉ ከልክሏል። ስደተኞቻችን በአፍሪካ አህጉር በሁለት እሳት መካከል ገብተዋል። በአንድ በኩል በደቡብ አፍሪካ እየተባባሰ ያለው የጸጥታ ስጋት፣ በሌላ በኩል ደግሞ በሊቢያ እየተዘጋ ያለው የድንበር በር። በእርግጥ ሰኔ 30 ቀን ስደተኞች ሀገሪቱን ለቀው እንዲወጡ የተሰጠው የመጨረሻ ቀነ ገደብ በመንግስት እውቅና የሌለውና በአርቲፊሻል ኢንተለጀንስ የተፈጠረ የሐሰት ማስታወቂያ መሆኑ በተደጋጋሚ ቢረጋገጥም በስደተኞች ዘንድ ፈጥሮት የነበረው መደናገጥ ግን አሁንም እንደቀጠለ ነው። በዛሬው ፕሮግራማችን በደቡብ አፍሪካ እየተካሄደ ስላለው የ600 ሚሊዮን ራንድ የጸጥታ ዘመቻና በሊቢያ ድንበር ላይ ስላለው አዲስ እገዳ ዝርዝር መረጃዎችን ይዘን ቀርበናል። በደቡብ አፍሪካና በሊቢያ እየተከሰቱ ያሉትን እነዚህ አሳሳቢ የጸጥታ ጉዳዮች በጥልቀት እናያለን። ወደ ዝርዝሩ እንለፍ። በደቡብ አፍሪካ ለሰኔ 30 ቀን 2026 ታቅዶ በሚገኘው የጸረ ስደተኞች ሀገር አቀፍ መዘጋት ወይም ናሽናል ሸትዳውን ተቃውሞ ሳቢያ ሀገሪቱ ከቅርብ ዓመታት ወዲህ ታይቶ የማይታወቅ የጸጥታ ስጋት ውስጥ ትገኛለች። የደቡብ አፍሪካ መንግስት ይህ ተቃውሞ እንደ አውሮፓ አቆጣጠር በ2001 የነበረው አይነት መጠነ ሰፊ ሁከትና ብጥብጥ እንዳያመራ ለመከላከል ከ600 ሚሊዮን ራንድ በላይ የሚገመት ግዙፍ የጸጥታ ዘመቻ ይፋ አድርጓል። የሀገሪቱ ተጠባባቂ የፖሊስ ሚኒስትር ፌሮዝ ካቻሊያ ሰኞ ዕለት ከሌሎች ከፍተኛ የመንግስት ባለስልጣናት ጋር በሰጡት ጋዜጣዊ መግለጫ የፖሊስ አገልግሎት በመላ ሀገሪቱ ያለውን ዝግጁነት ወደ ከፍተኛ ደረጃ ማሳደጉን አስታውቀዋል። ሚኒስትሩ አጽንኦት ሰጥተው እንደተናገሩት ይህ ከፍተኛ ገንዘብ የሚወጣው ጥቂት ቡድኖች ሀገሪቱን በህገወጥ መንገድ ለማተራመስና የዜጎችን ደህንነት አደጋ ላይ ለመጣል በሚያደርጉት ጥረት ምክንያት ነው። የሀገርን ሰላምና ህገ መንግስታዊ ስርዓትን ለመጠበቅ የሚያስፈልገው ዋጋ ይህ ነው ሲሉ ካቻሊያ የመንግስትን አቋም በግልጽ አስቀምጠዋል። ፖሊስ በ9ኙም ግዛቶች ማሰማራቱን ያጠናከረ ሲሆን በተለይም ኳዙሉ ናታል፣ ጋውተንግ፣ ምስራቅ ኬፕ እና ምዕራብ ኬፕን እንደ ዋና የጥቃት ቀጠናዎች ለይቷል። ሚኒስትሩ ካቻሊያ እንዳስጠነቀቁት የትኛውም ተቃዋሚ በሰልፍ ስም መሳሪያ ይዞ እንዲወጣ አይፈቀድም ብለዋል። ሰላማዊ ሰልፍ የማድረግ መብት የተጠበቀ ቢሆንም በሰልፍ ስም የሚፈጸም የንብረት ውድመት፣ ማስፈራራትና የጥቃት ቅስቀሳ በፍጹም እንደማይታገስ አስታውቀዋል። በሌላ በኩል የመከላከያ ሚኒስትሯ አንጂ ሞትሼካ የጦር ኃይሉ ለድንገተኛ ሁኔታዎች በዝግጁነት መቆሙን ይፋ አድርገዋል። ምንም እንኳን የአሁኑ የደህንነት መረጃዎች አሳሳቢ ሁኔታ ባያሳዩም በ2001 የቀድሞ ፕሬዝዳንት ጃኮብ ዙማ መታሰርን ተከትሎ የተፈጠረው የሞትና የጥፋት መረን የለቀቀ ሁከት ለመንግስት ትልቅ ትምህርት ሆኗል። ሞትሼካ እንዳሉት ፖሊስ ሁኔታውን መቆጣጠር ካቃተው እንዳስፈላጊነቱ የጦር ኃይሉን ለማሰማራት እየተዘጋጀም ቢሆንም ይህን የሚሆነው ግን ፕሬዝዳንቱ ፈቃድ ሲሰጡ ብቻ ነው ሲሉ አስረድተዋል። ማርች ኤንድ ማርች በተባለው ቡድን የሚመራውና እንደ ኦፕሬሽን ዱዱላ ባሉ የጸረ ስደተኞች ቡድኖች ድጋፍ የሚደረግለት ይህ የሰኔ 30 ቀን ቀነ ገደብ ሰነድ የሌላቸው የውጭ ዜጎች ሀገሪቱን ለቀው እንዲወጡ ግፊት የሚያደርግ ነው። ይህ እንቅስቃሴ በቅርቡ በፒተር ማሪትዝበርግ እና በሞሰል ቤይ በተፈጸሙ የጥቃት ድርጊቶች ሳቢያ በስደተኞች ዘንድ ከፍተኛ ፍርሃትን ፈጥሯል። የሰብአዊ መብት ተሟጋቾች እንደሚገልጹት የተቃውሞ ዓላማ ህገወጥ ስደተኞች ቢባልም በተግባር ግን ህጋዊ ሰነድ ያላቸውን የውጭ ሀገር ዜጎችም ጭምር ለስጋት እየዳረገ ይገኛል ብለዋል። የሚኒስትር ካቻሊያ መግለጫ እንደሚያሳየው መንግስት ህብረተሰቡን ከግጭት ለመጠበቅ ከባህላዊ መሪዎችና ከእምነት ተቋማት ጋር በቅርበት እየሰራ ነው። ይሁን እንጂ በሀገሪቱ ያለው ከ32 በመቶ በላይ የሆነው የስራ አጥነት ምጣኔና የኑሮ ውድነት ለዚህ የጸረ ስደተኞች ስሜት እንደማገዶ ሆኖ እያገለገለ መሆኑን የዘርፉ ተንታኞች ይገልጻሉ። በመጪው ሳምንት ሰኔ 30 ቀን የሚፈጠረው ክስተት የደቡብ አፍሪካን የጸጥታ መዋቅር ብቻ ሳይሆን የዲሞክራሲ ስርዓቷን የሚፈትን ትልቅ ፈተና እንደሚሆን እየተነገረ ይገኛል። በእርግጥ መንግስት የህግ የበላይነት ይረጋገጣል ቢልም በየአካባቢው ያለው ውጥረት፣ በስደተኞች ላይ የሚደረገው ጥቃትና የኢኮኖሚው ሁኔታ ደቡብ አፍሪካን እንደ አፍሪካ ዋና ዲፕሎማሲና የኢኮኖሚ ማዕከልነት ሚናዋን ፈተና ላይ ጥሏታል ተብሏል። የሰኔ 30 ቀን ክስተት የሀገሪቱን የሰላምና የጸጥታ የወደፊት ዕጣ ፈንታ የሚወስን ወሳኝ ቀን እንደሚሆን ይጠበቃል።
በመንግስትና በፖሊስ ኦፊሴላዊ መረጃ መሰረት ሰኔ 30 ቀን የውጭ ዜጎች እንዲወጡ የተሰጠው የመጨረሻ ቀነ ገደብ የመንግስት እውቅና የለውም። ይህ በአርቲፊሻል ኢንተለጀንስ የተፈጠረ የሐሰት ማስታወቂያ መሆኑን መንግስት በተደጋጋሚ ያረጋገጠ ቢሆንም አሁንም ዓለም አቀፋዊ ስጋት ሆኖ ቀጥሏል። ይህ በእንዲህ እንዳለ አይሲጄ በደቡብ አፍሪካ እየተካሄደ ያለውን የጸረ ስደተኞች እንቅስቃሴና የሰኔ 30ውን የመጨረሻ ቀነ ገደብ አስመልክቶ ጠንካራ መግለጫ አውጥቷል። ኮሚሽኑ በደቡብ አፍሪካ መንግስት ላይ ከፍተኛ ተጽዕኖ የፈጠሩ ባሉ የህግና የጸጥታ ጉዳዮች ላይ የሚከተለውን ጥሪ አቅርበዋል። በደቡብ አፍሪካ የሚንቀሳቀሱ እንደ ኦፕሬሽን ዱዱላ እና ማርች ኤንድ ማርች ያሉ ቡድኖች ሰነድ የሌላቸውን ብቻ ሳይሆን ህጋዊ ፈቃድ ያላቸውን ስደተኞች ጭምር በማንገላታትና በስራ ቦታቸው፣ በጤና ተቋማት እንዲሁም በተለያዩ የአገልግሎት መስጫ ቦታዎች መታወቂያ እንዲያሳዩ በማስገደድ ከፍተኛ የፍርሃት ድባብ መፍጠራቸውን አይሲጄ በሪፖርቱ አስታውቋል። የኮሚሽኑ የአፍሪካ ፕሮግራም ዳይሬክተር ካጀል ራምጃታን ኬኦ ማንም ግለሰብ ወይም ድርጅት የኢሚግሬሽን ህጎችን የማስፈጸም ወይም በደቡብ አፍሪካ ማን መኖር እንዳለበት የመወሰን ስልጣን የለውም በማለት መንግስት እነዚህን ቡድኖች መቆጣጠር አለመቻሉ እጅግ አሳሳቢ እንደሆነ ገልጸዋል። ምንም እንኳን የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ኢሚግሬሽን የማስፈጸም ስልጣን የመንግስት ብቻ መሆኑን ቢገልጹም ኮሚሽኑ በፕሬዝዳንቱ የንግግር ስልት ላይ ስጋቱን አንስቷል። ፕሬዝዳንቱ ህገወጥ ስደተኞች ለስራ አጥነትና ለወንጀል መንስኤ ናቸው በሚል ያቀረቡት ሀሳብ በተዘዋዋሪ መንገድ ለእነዚህ የጥቃት ቡድኖች ህጋዊነት የሚሰጥ በመሆኑ የሰብአዊ መብት ተሟጋቾች አድራሻውን በስጋት እንደተመለከቱት በሪፖርቱ ተጠቅሷል። በመሆኑም ዓለም አቀፉ የህግ ባለሙያዎች ኮሚሽን የደቡብ አፍሪካ መንግስት የሚከተሉትን እርምጃዎች በአስቸኳይ እንዲወስድ ጠይቋል። በመጀመሪያም በስደተኞች ላይ እየተካሄደ ያለውን የጥቃት ቅስቀሳ በይፋና በአደባባይ ማውገዝ ይኖርበታል ሲል አስታውቋል። በመቀጠልም በኮፓናንግ መዝገብ መሰረት የከፍተኛ ፍርድ ቤት የሰጠውን ውሳኔ ተግባራዊ በማድረግ ህገወጥ ቡድኖችን የህግ ማስከበር ስራ ውስጥ እንዳይገቡ መከላከልና አጥፊዎችን ለህግ ማቅረብ ይጠበቅበታል ብሏል። ከዚሁ ከስደተኞች ዜና ሳንወጣ በሌላ በኩል በፊልድ ማርሻል ካሊፋ ሀፍታር ብሔራዊ የሊቢያ ጦር ቁጥጥር ስር የሚገኘው ፖለቲካዊ አስተዳደሩ ደግሞ በኦሳማ ሐማድ የሚመራው የምስራቃዊ ሊቢያ አስተዳደር የኢትዮጵያ፣ የኤርትራ፣ የሱዳንና የሶማሊያ ዜጎች ወደ ግዛቱ እንዳይገቡ ሙሉ በሙሉ ማገዱን አስታውቀዋል። መቀመጫውን ቤንጋዚ ያደረገው ይህ አስተዳደር ባወጣው አዋጅ መሰረት የእነዚህ አራት ሀገራት ዜጎች በማንኛውም የየብስና የባህር ኬላዎች እንዲሁም በአየር በረራዎች ወደ ሊቢያ ግዛት መግባት አይችሉም ብሏል። ሮይተርስ የመንግስት ምንጮችን እማኝ አድርጎ እንደዘገበው ከሆነ ውሳኔው የተላለፈው በሊቢያ ውስጥ ያሉ የውጭ ሀገራት ዜጎችን አገባብና ቆይታ እንደገና በተደራጀ መልኩ ለመቅረጽና ለመቆጣጠር ታስቦ ነው። ሊቢያ በአሁኑ ወቅት ከ900 ሺህ በላይ ስደተኞች መሸሸጊያ ስትሆን ከተጠቀሱት ሀገራት የሚመጡ ስደተኞችም ሀገሪቱን እንደማቋረጫ በመጠቀም በሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር እንደሚሞክሩ የሚታወቅ ነው። ሕይወታቸውንም እያጡ መሆኑ ተገልጸዋል። ኢትዮጵያውያን በሊቢያ በተደጋጋሚ ለእገታ በመጋለጥ ከቤተሰቦቻቸው ማስለቀቂያ ገንዘብ እንዲላክላቸው እንደሚጠይቁም አይዘነጋም።